ከከባቢ አየራችን ወጣ ስንል ለማመን የሚከብዱ አጀብ የሚያሰኙ ነገሮችን እናገኛለን። አነጋጋሪ የሚሆኑት እዚያ ያሉት ነገሮች ብቻ ሳይሆን ህዋ ራሱ ምስጢራዊ ነው። ህዋን መረዳት እንደምናስበው ቀላል እንዳይመስላችሁ። ጥልቁ ህዋ ይቅርና በመሬታችን ውስጥ ያሉትን ነገሮች እንኳን ጠንቅቀን አላወቅናቸው። ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን በዩኒቨርስ የሚገኙ ሳይንቲስቶች ለማብራራት የማይችሏቸውን ነገሮች እንመለከታለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሱ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራማችን እንለፍ። በመጀመሪያ ሳይንቲስቶች ለማብራራት የሚቸገሩት ኦርት ክላውድ ነው። ከኩይፐር ቤልት ወዲያ ያለ ስርዓተ ፀሐያችንን የከለለ ትልቁ የበረዶች ግግር። ሳይንቲስቶችም ስፋቱ ያክል ነው ብሎ ለመናገር ይቸገራሉ። እጅግ በጣም የሚገርማችሁ ስፋቱ የሚለካው በኪሎሜትር፣ በማይልስ እና በተለያዩ አስትሮኖሚካል ዩኒቶች እንዳይመስላችሁ፣ በብርሃን ዓመታት ርቀት። ከኦርት ክላውድ የወጣ ማንኛውም አካል ስርዓተ ፀሐያችንን ለቀቀ ወይም ወደ ኢንተርስቴለር ወይም ወደ ጥልቁ ህዋ ገባ ማለት ነው። ይህን ታውቃላችሁ? ዩኒቨርስ እየሰፋ ነው። በእንግሊዘኛው ዩኒቨርስ ኢዝ ኤክስፓንዲንግ እንለዋለን። ይህን ግን አትጠይቁም? ዩኒቨርስ ለምን ይለጠጣል? ምክንያቱስ ምን ይሁን? እንደምታወቀው ስፔስ፣ ታይም፣ ኢነርጂ እና ማተር እነዚህ በዩኒቨርስ ውስጥ የሚገኙ የዩኒቨርስ አካላት ናቸው። የሰው ልጅ ግን በአይናቸው ማየትና በጭንቅላታቸው ማሰብ የሚችሉት የማተር ክፍል የሆነውን ኦርዲነሪ ማተርን ብቻ ነው። ስፔስ፣ ታይም እና ኢነርጂ የማይታዩ የዩኒቨርስ አካላት ናቸው። ታይም እንደ ምሳሌ እናንሳ። ጊዜ እንዳለ እናውቃለን፣ ነገር ግን ጊዜን ማየት አንችልም። እዚህ ጋር እጅግ በጣም የሚገርመው እኛ የሰው ልጆች የምንረዳው ጊዜና የዩኒቨርስ ጊዜ የተለያየ ነው። ወደ ኢነርጂ ስንመጣ በፊዚክስ እንደምናውቀው ኢነርጂ የማይፈጠርና የማይጠፋ ዘላለም የሚኖር ነገር ነው። በዚህ መሃል ግን ዳርክ ኢነርጂን ማንሳታችን ግድ ይለናል። ዳርክ ኢነርጂ የዩኒቨርስ 68% የሚይዝ ነው። በምንም አይነት ቴክኖሎጂ ማየት አንችልም። ማንም ሰው ማብራራት አይችልም። በቃ ዝም ብሎ ያለ አንድ ኃይል ነው። ለጊዜው እንተውና ወደ ዳርክ ማተር እንሂድ። ዳርክ ማተርን ጨለማው ቁስ ልንለው እንችላለን። ዳርክ ማተር ቁስ አካል ነው፣ ነገር ግን በቀጥታ ልናየው አንችልም። ብርሃን በእርሱ ላይ ማንጸባረቅ አይችልም። በቃ በአይናችን ልናየው አንችልም። እሱ ደግሞ ከዳርክ ኢነርጂ ቀጥሎ 27% ይይዛል። ኦርዲነሪ ማተርስ የሚባሉት ማየት የምንችላቸው 5% ብቻ የሚይዙ ናቸው። ከዚህ ምን ተረዳችሁ? የዩኒቨርስ 95% ያህል ክፍሉን ማየት አንችልም። በምንም ታምር፣ በምንም ቴክኖሎጂ ማየት የምንችለው 5% ብቻ ነው። ኦርዲነሪ ማተሮች እኛን የሰው ልጆችን ጨምሮ ፕላኔቶችን፣ ኮከቦችን፣ ቅድም የጠቀስኩትን ኦርት ክላውድን፣ የተለያዩ ቁስ አካላትን ይይዛሉ። ወደ ስፔስ ስንመጣ ኤቭሪቲንግ ኤግዚስቲንግ ኢን ኢት፣ ሁሉም ነገር የሚገኝበት ቦታ። በአማርኛ ህዋ እንለዋለን። ሌላ ትርጉም ከፈለጋችሁ ደግሞ ባቶ ቦታ ተብሎ ሊጠራም ይችላል። እንደነገርኳችሁ ዩኒቨርስ ኢዝ ኤክስፓንዲንግ ዊ ዶንት ኖው ዘ ሪዝን ይላሉ አንዳንድ ሳይንቲስቶች። ምክንያቱም መሰላችሁ 68% የሚሆነው የዳርክ ኢነርጂ ክፍል ብዙ ያልተፈቱ ምስጢሮችን ይዟል። በዳርክ ኢነርጂ ውስጥ ሊገኝ ይችላል የዩኒቨርስ መለጠጥ ምክንያት የሆነ ነገር። ነገር ግን ይሄ ነገር እስከየት ነው የሚለጠጠው?
በሚያሳዝን ሁኔታ ማንም ጋር መልስ የለም። ነገር ግን አንዳንድ መላምቶች አሉ። ዩኒቨርሳችን ከመፈጠሩ በፊት ቢግ ባንግ ነበር። ከቢግ ባንግ ግጭት በኋላ ነው የምናያቸው ነገሮች ላይ መጡት። ይህ ብቻ ሳይሆን ማልቲ ዩኒቨርሶች አሉ፣ ወይም ደግሞ ሌሎች ብዙ ዩኒቨርሶች አሉ። ልብ ማለት ያለብን በዩኒቨርሳችን ውስጥ ብዙ ጋላክሲዎች አሉ። እነዚህ ጋላክሲዎች እድሜያቸውን እናውቃለን። ስለዚህ ተመሳሳይ ነገሮች ከአንድ ነገር ተፈጥሮ ነው እንጂ ዘላለም የሚኖሩ አይሆኑም። በዚህ መሰረት ዩኒቨርሳችንም ፍጻሜ ሊኖረው ይችላል ማለት ነው። እጅግ የሚገርም ነገር እንገራችሁ። ጋላክሲያችን ሚልኪ ዌይ እንኳን ከ4 ቢሊዮን ዓመታት በኋላ ከጎረቤት ጋላክሲ አንድሮሜዳ ጋር ይቀላቀላል። አንድ ግዙፍ ጋላክሲ ይፈጥራሉ፣ ሚልኪ ድሮሜዳ። የሚልኪ ድሮሜዳ ክስተት እጅግ በጣም ግዙፍ ነው፣ እንደ ኦርዲነሪ ማተሮች ማለት ነው። ነገር ግን አብላጫው ዩኒቨርስ ክፍል አሁንም እንደ ምስጢር ሆኖ አለ። አንድ የማናውቀው ነገር እየተከሰተም ይሆናል በእነዚህ መሃል። ዞሮ ዞሮ ግን እነዚህ ሁሉ ክስተቶች ከዩኒቨርስ መለጠጥ ጋር ይገናኛሉ። ዩኒቨርስ ተለጦ ምን ይሆን የሚፈጥረው? ይህ ነው ለሳይንቲስቶች ግራ የሚገባቸው። ቪዲዮን ስለተከታተላችሁ ተመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሀሳብ ካላችሁ ኮሜንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም።